አሰላሙ አሌይኩም ረህመቱላሂ ወበረካቱ። የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝዝ ትርፍርፍ ይበልልኝ። ሰላም ሰላም ክርስቲያኖች እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት በማስቀመጥ ቤተሰብ የሆናችሁ ሼር ላይ ከማድረግ አበረታቱኝ እላችኋለሁ። ዛሬ ሳምቡሳ የድሬዎቹ ምሳ ነበረ ድሮ የሚባለው አይደል? ዛሬ ሳምቡሳ ነው የምሰራው እላችኋለሁ። አሰላይ ሰዎቼ ሳምቡሳ ጠቅልዬ ለእህታችሁ የድንች ሳምቡሳ ነው። ድንች ማለት ነው። ድንች ታውቃላችሁ። ግብን አድርጌበት ድንቹ ላይ ሽንኩርት አቆላልቼ መጀመሪያ ልንገራችሁ፣ እስከ መጨረሻ ልንገራችሁ። ስሙኝ ብቻ አዳምጦኝ ብቻ ማለት ነው። በዛሬ ቀን ብዙ ነገር ነው የሰራሁት፣ እውነት ስናገር ማለት ነው። ብዙ ነገር አንድ ላይ ቀርጽላችኋለሁ። ብዙ ነገር ሰርቻለሁ፣ ግን ተቆራርጧል። አንድ ላይ ደምሬ እነግራችኋለሁ። እሺ። እና የወላችሁ ማለት ነው። መጀመሪያ ድንቼን ቀቀልኩኝ። ዲጨው ቀቀልኩት፣ ድንቹ ማለት ነው። ዲጨው ቀቅዬው ከዛ ፈቀፈቅኩት፣ ፍቅፍቅ አረኩትና ድቅቅ አረኳት። ሽንኩርትን ድቅቅ አረኩኝ። ካሮትም ፈቀፈቅኩኝ፣ በትንሹ በትልቁ ሳይሆን በትንሹ ፈቀፈቅኩኝ። ከዛ በኋላ ሽንኩርቱና ግዝብራን ማለት እናንተ አንችልበትም። እውነት ይስቁብኛል ሰዎቹ እናንተ። ግዝብራን ባዶኒስ አውቃለሁ። ግዝብራን ማለት አስሮ ይዘኛል። እውነት አስተካክሉልኝ። ከዛ ማለት ነው ሰው ሴትዮ አውቃ አንዳንዴ ደስቅብኝ ስትል እስቲ ምንድን ነው አልሽው ትለኛለች። እውነት ደስቅብኝ ስትል ማለት ነው ግዝብራን እላታለሁ። አንዳንዴ እንደው የተረፈ ካለ አውጥቼ በእጅ ያሳያታለሁ። ይሄ ነው እላታለሁ። ከዛ ጥብስ አረኩላችሁ። ሽንኩርቱና ካሮቱን ጥብስ አርጌ፣ ነጭ ሽንኩርት ትንሽ አርጌ፣ ፍልፍል አስወድ ጨመርኩኝ። ባህራት ብዙ ባህራት አልጨምርም እኔ ሳምቡሳ ላይ ማለት ነው። ብቻ እንትን ነው የጨመርኩት። አሁን ያልኳችሁ ነጭ ሽንኩርት ጨምሬያለሁ። ነጭ ሽንኩርት ጨመርኩ። ከዛ አቁላላሁት፣ ልብን አድርጌ ቀይ እስከ ሲሆን ድረስ ሽንኩርቱን አቁላላሁት። ካሮቴን ጨመርኩኝ፣ አቁላላሁት። ከዛ በኋላ የጅብን ቢዛም ነበረኝ። ከዛ ድንቼን የፈቀፈቅኳት ድንቼን አንድ ላይ ትሳረኳት። አሁን አወጣዋለሁ፣ ይበቃዋል። ከዛ እሷንም እንትን ብዬ ጨምሬ እላቸዋለሁ። አወጣሁኝ። ከዛ እሱን ጥብስ አድርጌላችሁ ከጠበስ በኋላ ልክ ሊወጣ ሲል የቪዛ ጅብን ከተትኩበት እንዲነፋ ማለት ነው። እንደዚህ እየነፋ የቪዛ ጅብን ጨምሬበት ነው። ደግሞ ይጣፍጣል ስትበሉት እራሱ ማለት ነው። እሱን ጨመርኩኝ። ሽንኩርትን ቃሪያ ሰዎቼ ብዙ ስለማይወዱ ትንሽ 1-2 ቃሪያ የሚያቃጥለውን አረኩላቸው። ላይበሉም ይችላሉ። እውነት ቢያቃጥል ነገር አይወዱም። እና ዛሬ እንደዚህ ነበረ የኔ ስራ አላችኋለሁ። እኔ እኮ ጎበዝ ነኝ፣ አንበሳ እኮ ነኝ። አንዴ ከተነስ ስሪ ካለኝ አሁን ደግሞ ማርቤቴ እዛ ቀን ሙከየፍ አይሰራም ብያችሁ ብዙ ወይ ሞልቶኝ ሙቀት አንሶኝ ልቀቁኝ ብያችሁ ነበረ። ተሰራልኝ። የወላችሁ ይሁት ተሰራልኝ። ይኸው ተሰርቶልኛል። እውነት ደስ የሚል ተሰርቶልኛል። ኔቱ ነበረ። ኔቱም ደግሞ በሩ ክፍት ሳረጎ ይመጣልኛል። አንዳንዴ የምላችኋለሁ በሩን ክፍት አድርጌ እተዋለሁ። አንዳንዴ እኔ ያው ሽታ ቤት ውስጥ ይገባል ብዬ ዘጋዋለሁ እንጂ ከዛ እሱን ሳደርግ በቃ ምን ልበላችሁ ሁሉም ነገር ተስተካከሉልኝ። አልሐምዱሊላህ በአላህ ፍቃድ እላችኋለሁ።
እኔ እውነት ሙቀቱ ወላሂ አልቻልኩም ነበረ። በጣም 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 እንዳቸዋለሁ። እዛ ቀን ከመቼለታ ነው ሴትየው ሂጄ ሶፋ ጋር ሂጄ ቁጭ አልኩኝ። ምን ስትለኝ ተቃጠልኩ ማር ቤትሽ ተቃጠልኩ አልኳት። ወላሂ እንደዛ ነው አልኳት። ተቃጠልኩኝ አይዋ ሐራም 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 ማለችና ወዲያው እንዲ ጠርታ መጣች። ሰውየው ነገረችው። ወዲያውን አሰሩልኝ እላቸዋለሁ። አሁን ደስ ብሎኝ ቀዝቀዝ ብሎኝ የሰራሁ ነው። ደስ ብሎኛል ወላሂ በጣም ደስ ያለኝ እላቸዋለሁ። ሰዎቹ በነገራችን ላይ ሳምቡሳ በጣም ይወዳሉ። ሳምቡሳ፣ መኮረኒ በሻሜል እዚህ ቤት በብዛት የሚሰራው እላቸዋለሁ። ፒዛም ይወዳሉ። ፒዛ ይወዳሉ። አሁን ሁሉንም አልጠብስም። ለምን ባልና ሚስት ብቻ ናቸው። ልጆቹ ገና ናቸው፣ ተኝተዋል። እናቴ ይበርድባቸዋል። ትኩስ ትኩስ ነው ደስ የሚለው። ከሽ ከሽ ሲል ነው ሳምቡሳ የሚጣፍጠው። አያችሁ የኔ ሳምቡሳ እንዴ! እኔ ኢትዮጵያ ሂጄ እንዲህ ነው የምሰራላችሁ። ሻሂ ቤት ከፍታለሁ። ለምን አባቱ ነት ሻሂ ቤት ከፍቼ ሳምቡሳ ይሄን ሰርቼ እንትን ፉል ነገር ፉል የሰራሁኝ ታያላችሁ። የምሰራው እንቁላል ስፔሻል፣ እንቁላል ኖርማል፣ እንቁላል ሌላ ምን ነበረ ስሙ የሚጠራው ረሳሁት። ፉል ስፔሻል፣ ፉል ኖርማል፣ ኦኬ እንቁላል ብያቸዋለሁ። አይዋ እንቁላል እንትን በምን ነበር የሚባለው ስሙን ረሳሁት። እናንተ አይ አረብ ሀገር ሰው ያበላሻል ለካ። አይ ምን ነበር? አዎ ሻይ ሀሊቤን አፍልቼ እየጠጣሁ ነው። እውነት ለማን ብላችሁ ጠጡ፣ ብሉ፣ ጠጡ። ኧረ እንደዛ እኔ ምንም ትቻለሁ። ሁሉም ነገር ምንም ማሰብ ምናምን አስቤ የት ልደርስ ነው ራሱ ጉዳይ። እውነት ልጆቹ ባላቸው ያድጋሉ። ባልየው ካለው ባልየው እያሳድጋቸዋል። ምንም የምጨነቀው ነገር የለም። እናት ብቻ እናት አባቴ ጤና ይስጣቸው። አዎ ጤና። እኔ ደግሞ እንደዚህ አይነቱ ነገር ማለት ነው ጣፍጠኛ እወዳለሁ። እንዲህ ድርቅ ያለችው ማለት ነው ሴትዮ እንዲህ ልባጭ ነው እና እንደ አይጥ ማለት ነው። አይጥ በላው እላታለሁ። አዎ አይጥ በላው ነው የምላት። እኔ የበላሁት እንደ ራሴ ቁጭ አደርገዋለሁ። እኔ ይሁንን ማለት ነው እና ወላሂ በጣም ይጥማል ስነግራችሁ ማለት ነው። ምን ልላችሁ አስቤ ነበር እናንተ አንዳንዴ ወላሂ ይሄ ሳምቡሳ ለመስራት ቀላል ነገር ነው። ከሁሉም ሳምቡሳ ይቀላችኋል። ይቺን ጥቅልል አድርጎ መጥበስ በጣም ውርድ ያለ ዝቅ ያለ ነገር ነው እና ጥበሱ ቤተሰቦች። ዛሬ ቀን እንግዲህ ደስ የሚል ቀን ነው። ዛሬ ደስተኛ የሆንኩ ቀን ነው። ምን እንደሆነ ብቻ አላውቅም። መጨረሻ ያሳምርልሽ በሉ እና እንደምትወዱት ደግሞ ተስፋ አደርጋለሁ። የኔ ሳምቡሳ ማለት ነው እንደዚህ ነው የሚጣፍጠው፣ እንዲህ ነው የሚያምረው። አሁን እዚህ ጋር ያደርግላቸው እና ሰዎቼ 12ኛ ክፍል ትምህርት ተምሬ የወላችሁ ወደ ማር ቤት መጣሁኝ እላችኋለሁ። ትምህርት ተምረን 12ኛ ከዛ የጨረሰ የማትሪክ አንደኛ ይባላል። እኔ ነበርኩ ትምህርቴን ጨርሼ ዙሬ ወደ ማር ቤት የመጣሁኝ። አንቀረልኝም። ወደ ማር ቤት ምንም ማድረግ አይቻልም። ይሄ ሳምቡሳ ሳስተካክለው እናንተ ወዴት ነው የሚሄደው? እኔ እያስተካከልኩት አንቀረብህም ዶክተር እና ትምህርት ተማረ አንተ ማረ ያው ነው። እውነቴን ነው። አሁን ትምህርት ጨርሶ እየመጡት ማለት ነው። እዚህ እናቴ ስራ ብሎ መጥተዋል። አዳሚ ኢጃዛ ቤት አፉ ከፍተዋል። ይበቃቸዋል። ይሄ የኔ ይቀመጥልኝ። ያን ይሄ ራሴ የቆራስኩት ነው። እኔ የቀረስኩት ነው። ይጣፍጣል። እውነት በጣም ነው የሚጣፍጠው። ይሄ ሰውዬና ሴትዬ ልሰድባቸው ያው በዚህ አይነት መልክ እንዲያስተካክልኩላቸው ወስጄ አሁን ቁጭ አደርግላቸዋለሁ። አሁን ደስ ነው የሚላቸው። ማሻአላ ተባረካላ ነው የሚሉት። እንደሚወዱት ተስፋ አደርጋለሁ። ትኩስ ደግሞ ሳምቡሳ በትኩሱ ነው የሚጣፍጠው። አንድ ደግሞ ስሰራ በድፍን ምስር ነው የምሰራው። በድፍን ምስሩ ደግሞ በጣም ነው የሚጣፍጠው። በጣም ድፍን ምስር እንደ አገራችን ማለት ነው። ወላሂ እንደ አገራችን በጣም ነው የሚጣፍጠው።
እና አሳያችኋለሁ እላችኋለሁ። እንግዲህ ቤተሰቦች እንደምትወዱት ተስፋ አረጋለሁ የኔ ቆንጆዎች። እንግዲህ ሼር ላይክ ያረጋችሁ አበረታቱኝ እላችኋለሁ። ቤተሰቦች በሌላ ቪዲዮ ደግሞ እስከ ስንገናኝ ድረስ መልካም ፈታ ዘና የሚል ቪዲዮን ሁሉ ማመጣላችኋለሁ እላችኋለሁ። እናንተ ብቻ ተጎንጎን ሂዱ እላችኋለሁ። በሌላ ቪዲዮ እስከ ስንገናኝ ድረስ መልካም ቀን መልካም ምሽት ይሆንላችሁ።